ሁሉንም ማወቅ አለባችሁ ብያለሁና ሁሉንም ማወቅ አለባችሁ ብያለሁና ስለ ቤተ ክርስቲያናችን ወቅታዊ ሁኔታ ወቅታዊም አይደለ የኖረ ነው የቆየ ነው። ነገር ግን ስለ ቤተ ክርስቲያናችን ሁኔታ እኔ ያለኝን ልገልጽ እፈልጋለሁ ለጉባኤው። ይሄ ጉባኤ ቅድም እንደተናገርኩት በዓመት አንድ ጊዜ ብቻ ነው የሚገኘው እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለብኝ ያለው ችግሩ ምንድነው ትልኝ እንደሆነ ችግሩ ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም። በእውነት ቤተ ክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ያለ እኔ እናገራለሁ። በሥራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ። ይሄን ጉዳይ ከራሴ አወርዳለሁ። ይሄን ጉዳይ ይህ ነገር ቤተ ክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። እኔ እችን ቤተ ክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተ ክርስቲያን ለመጠበቅ ነው። ሁለት ቤተ ክርስቲያን የለም በኦርቶዶክስ ቤተ ክርስቲያን አንድ ቤተ ክርስቲያን ነው። አንዷን ቤተ ክርስቲያን ብቻ ነው የምመራው። ሌላ ቤተ ክርስቲያን የለም። ሁለት ቤተ ክርስቲያን ልመራ ነው የተቀበልኩት። ሁለት ቤተ ክርስቲያን ልመራ አልተቀመጥኩም። አንድ ኦርቶዶክሳዊት ታሪካዊት ቅድስት ቤተ ክርስቲያን ልመራ ነው የተቀመጥኩትና ይህን ጉዳይ አሁን እናንተ በዚህ አዋጅ ወይም በዚሁ መግለጫ እንድትሰሩበት ነው እየነገርኳችሁ ያላችሁ። እኔ አባ ማቲያስ አላበደም። መልእክቱን እያስተላለፈ ነው ያለው። መልእክቴን እያስተላለፍኩ ነው ያለው ለእናንተ። ስለዚህ ይህን መልእክት በጸጋ ተቀበሉልኝ ብዬ እማጸናችኋለሁ።